አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። አልሐምዱሊላህ ረብል ዓለሚን። ክርስቲያን ወገኖችንም ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት አላህ ስብሓን ወተዓላ ይጠብቅልኝ። ውድ ቤተሰቦቼ እንዴት ናቸው? ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁኝ። ላይክ እያደረጋችሁ ቪዲዮውን ጀምሮ ሼር እያደረጋችሁ አዲስ ላይ ሆናችሁም ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ እንደምታበረታቱኝም ጀዛካላ ኸይር ብያለሁ ውዶች። እና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው? እኔ ያለሁ አልሐምዱሊላህ ሁሉ ሰላም ነው። ዛሬ እንግዲህ ይዤላችሁ የመጣሁት አዲስ ነገር ምንድን ነው ካላችሁ ስለ ዩቱብ አጠቃቀም፣ ስለ ዩቱብ አከፋፈት እና ለዩቱብ ለመክፈት ምን ያስፈልጋል የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ ተከታተሉኝ እና ምንድነው ዩቱብ ለመክፈት የሚያስፈልገው ነገር ካላችሁ ሁለት ነገር ብቻ ነው ማለት ነው። ሁለት ነገር ካለን መክፈት እንችላለን። እንደገና ደግሞ እንደገና እሱ ካለን በኋላ ደግሞ እንዴት ነው መክፈት የሚችለው የሚለውንም እነግራችኋለሁ፣ እንዴት መክፈት እንደምትችሉ ማለት ነው። እና እስከ መጨረሻው ድረስ ተከታተሉ። ቪዲዮውን እስከ መጨረሻ ድረስ እዩ። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር በማድረግ ተባበሩኝ ውዶቼ። በተረፈ ወደ ቀጣዩን ወደ ጉዳያችን እንሄዳለን። እንግዲህ እንዳልኳችሁ እንደመጀመሪያው ዩቱብ ለመክፈት የሚያስፈልገን ምንድን ነው ካላችሁ ስልክ ነው። ስልክ ብቻ፣ ስልክና ኔት ካላችሁ ወይም ዳታ ካላችሁ መጠቀም መስራት ትችላላችሁ። ምንም የሚያስቸግር ነገር የለም። ስልካችንን ይዘን ኔት እያለን ምንም የማይጠቅምብን ሰዓት ረጅም ጊዜ ከምናሳልፍ እኛም ሰው ወደ ተለወጠበት ሰው ደረሰበት ደረጃ ለመድረስ መታገል አለብን ማለት ነው። እና ይሄ እያለን ጊዜያችንን አናባክነው፣ እንጠቀምበት እላችኋለሁ ውዶቼ። ኔት ካለ ስልክ ካለ ዩቱብ ለመስራት በቃ ሁሉም ነገር ቀላል ነው ማለት ነው። እና ደግሞ እንዴትስ ነው የምንከፍተው ላላችሁት ደግሞ ለመክፈት ደግሞ ከፈለጋችሁ ማለት ነው ዩቱብ አፕሊኬሽን የሌለው አለ ብዬ አላስብም። ዩቱብ አፕሊኬሽን ጋር እንሄዳለን። እዛ ከሄድን በኋላ ከላይ ሰርች ባሮ ላይ ዩቱብ አከፋፈት በምንፈልገው ቋንቋ በአማርኛም ብትሉ፣ በእንግሊዝኛ፣ በኦሮምኛ፣ በሁሉም ነገር በፈለጋችሁት ቋንቋ አለ። እሱ ጋር ሄዳችሁ ዩቱብ አከፋፈት በምትችሉት ቋንቋ ሰርች አድርጋችሁ እንትን ስትሉ ታገኙታላችሁ። ከዛ ብዙ ቅን ኢትዮጵያዎች፣ ቅን ሀበሾች የሰሩ አሉ። እንዴት መክፈት እንዳለብን ያሳዩናል ማለት ነው። እሱም ቪዲዮውን እስከ መጨረሻ ድረስ ካየን በአንድ ስልክ ብቻ መስራት እንችላለን። እዛ ሂደን ስናይ ምን ምን ቦታ ገብተን ማስተካከል፣ ምን ምን ቦታ ገብተን መክፈት እንዳለብን በወረቀትና በእስክርቢቶ እየያዝን እየጻፍን መጨረሻ ላይ ስልካችን ላይ ገብተን በወረቀት የጻፍነውን እያየን በአንድ ስልክ ብቻ መክፈት እንችላለን። ምንም ሌላ ስልክ አንድ ስልክ ብቻ ሆኖ እንዴት እንሰራለን ምናምን ችግር የለውም። አንድ ስልክ ብቻ እያለን መስራት እንችላለን። ይሄ አጋጣሚ እያለን በተለይ የማዳም ቅመሞች እኛ አረብ ሀገር እየኖርን መለወጥ አለብን። ሁል ጊዜ ኩሽና ለኩሽና ሁል ጊዜ በሰው ቤት አያስጠላም? ይከብዳል። እና ሰው ደረሰበት እንድረስ። ገብታችሁ ሰርች አድርጎ እንዴት እንደሚከፈት ቅን ቅን ዩቱበሮች አሳይተውናል። ምርጥ ሀበሾች ጀዛ ካላ ጀዛቸውን አላህ ይክፈላቸውና የእነሱ ቪዲዮ እስከ መጨረሻ ድረስ አይተን በአንድ ስልክ ብቻ መክፈት እንችላለን። ይህንን አጋጣሚ ማሳለፍ የለብንም። አገር ከገባን በኋላ ኔት የለንም እንላለን፣ ኔትወርክ ያስቸግራል። ያው የሀገራችንን ችግር እንደምታውቁት ነው፣ ብዙ ነገር አለ። እዚህ ግን ኔትወርክ አለ፣ ስልክ አለን፣ ኔት አለን። ባለን ጊዜ እንጠቀምበት፣ እንለወጥበት፣ ሰው ደረሰበት እንድረስ፣ እኛም ከማዳም ኩሽና እንውጣ።
ሁል ጊዜ ሰራተኛ ሆነን መኖር የለብንም እና ይሄ እያለን ጊዜያችንን ፌስቡክ ላይ ቲክቶክ ላይ የማይጠቅመን ላይ ከምናሳልፍ እኛን የሚለውጠን እኛን ሰው ደረሰበት ደረጃ የሚያደርስብንን መንገድ መሄድ አለብን። ስለዚህ ምንም ነገር የሚያስፈራ ነገር የለም። ሁላችንም ደግሞ ለመክፈት እየፈለግን ለመስራት እየፈለግን ግን እንዴት እንከፍላለን? እንዴት ይከፈታል? እንደገና ደግሞ ከከፈትን በኋላስ ምንድን ነው የምንሰራው ብላችሁ ልታስቡ ትችላላችሁ። ምንም ነገር ይሁን ቪዲዮ በቃ ሰውን ያስተምራል። ምግብ እየሰራችሁ ሊሆን ይችላል። ስለ ምግብ አሰራር በቃ ስላላችሁ ስለ ስደት ስላለው ህይወት በቃ እንደዚህ እያላችሁ እያወራችሁ መልቀቅ ትችላላችሁ ማለት ነው። እና ሁላችንም የምላችሁ አብረን እንደግ፣ አብረን እንለወጥ፣ ክፈቱ፣ ሁላችሁም ጠንክራችሁ ስሩ። ከሰራንበትን ደግሞ ኢንሻአላህ ይከፍለናል ማለት ነው። እና ሁሉንም እያፈመስን ትልልቅ ዩቱበሮች ሆነዋል። ግን ዛሬ እኛንም እስኪ እንደናንተ ደረሳችሁበት እንድረስ አስደምሮ ሊንካችን እንላክ ብለን ብንላቸው እሺ አይሉንም፣ አያበረታቱንም። ምክንያቱም እኛ እነሱን ማየት አቆምን ማለት እነሱ አይከፈላቸውም። እኛ ከፈትን ማለት የእነሱ እይታ ሊቀዘቅዝ ነው። ስለዚህ ያንን አይፈልጉም። ስለዚህ ራስ በራሳችን የማዳም ቅመሞች መጠንከር አለብን፣ መተባበር አለብን፣ መተጋገዝ አለብን እና አበረታቱኝ እላቸዋለሁ ውዶቼ። በተረፈ አላህ እኔ እወዳቸዋለሁ። ከኔ በላይ አላህ ሱብሃነሁ ወተዓላ ውድድ ያድርግልኝ። በያለንበት አላህ ሱብሃነሁ ወተዓላ ይጠብቀን። ሀገራችንን አላህ ሰላም ያደርግልን። መልካም ቀን ብያለሁኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።